ሰላም እንዴት ናችሁ? ስሚስኬፖች ነን። እኔ አማኒ ነኝ። ዛሬ ደግሞ በዛሬው ክላሳችን ደግሞ የምናየው እንዴት ጥልቅ የሆነ ሃውስ ብንገባ እንዴት አድርገን ሰርቫይቭ ማድረግ እንችላለን የሚለውን እናያለን። በቅድሚያ መረጋጋት መቻል አለብን። አውቃለሁ በእርግጥ ሊከብዳችሁ ይችላል፣ ግን በተቻለ መጠን ለመረጋጋት እንሞክራለን። እጃችንን ወደ ላይ ከማወናጨፍ እታች አድርገን በእጃችን ውሃውን እንቀስፈውና ሰርቫይቭ ለማድረግ እንሞክራለን። እግራችንን በተመሳሳይ መልኩ እያጠፍን እየዘረጋን እንሰራዋለን። እስቲ እንዴት እንደሆነ ከኔ ጋር ነው። ያው በምታዩት መልኩ ውስጥ ገብቻለሁ። ስለዚህ ማድረግ የሚጠብቅብኝ ነገር እንደነገርኳችሁ በእጃችን ውሃውን ጫን ትንሽ ወደታች፣ በእግራችንም እንደዛው እያደረግን እርዳታ የሚሰጠን ሰው እስኪመጣ ወይም ደግሞ በራሳችን ለመታገል እንሞክራለን፣ ቀስ እያለን ማለት ነው። እሺ ይህንን እያደረገን ሰርቫይቭ ለማድረግ እንሞክራለን። ቀጣዩ ደግሞ ወደፊት መንቀሳቀስ እንፈልግ ከሆነ እጃችንን ዘረጋ እያደረግን ገፋ ትንሽ ውሃውን ገፋ እያደረግን አቅራቢያችን ወደሚገኘው ወይም ደግሞ መያዝ ወደምንችልበት ቦታ በመሄድ ህይወታችንን ማዳን እንችላለን።